ተከታዮቻችን ዛሬ ደግሞ እስኪ አጠር ያለች ነገር ላሳያችሁ። እስከ ቁጥሮችን በዘጠኝ ማባዛት ቀላል መንገድ ላሳያችሁ። ይሄ ከሆነ ቁጥሩ ተመሳሳይ ከሆነ እነዚህ ቁጥሮች ከሆኑ ቀላል መንገድ አለ። የተለያዩ ሲሆን ደግሞ ቀላል መንገድ አለ። ሁለት አይነት መንገድ አሳያችኋለሁ። የመጀመሪያው ባለ አንድ ቤት ይሄ ከሆነ እና ቁጥሩ ተመሳሳይ ከሆነ ሁለት ተመሳሳይ ስለሆነ በአጭር መንገድ ለማየት ለምሳሌ 6 ሲባዛ በ9 ይለናል አይደል? እዚህ 6 ሲባዛ በ9 ላይ ቀጥታ የምታደርጉት ሌላ ስራ ሳትሰሩ ከ6 ላይ አንድ ትቀንሳል። እዚች ላይ አንድ መቀነስ 5 ይሆናል። ስለዚህ እዚህ ላይ ስንት እንጽፋለን ማለት ነው? 5 እንጽፋለን። እችን ከ9 ላይ ደግሞ እችን 5 እንቀንሳለን ማለት ነው። ከ9 ላይ 5 ስንቀንስ ስንት እናገኛለን? 4። በቃ ቀላል መንገድ ጨረስን ማለት ነው። 55ን በ9 ስናባዛ ደግሞ እዚህ የመጨረሻዋ ላይ አንድ እንቀንሳለን። ከ5 ላይ አንድ ስንቀንስ ስንት ትሆናለች? እዚህ 4። መሀለኛዋን 9ን እንዳለች እንወስዳለን። የመጨረሻ ደግሞ ከዚህ ላይ 4 ስለሆነ የተገኘችው ከ9 ላይ ደግሞ ስንት እንቀንሳለን? 4። ከ9 ላይ 4 ስንቀንስ ስንት እናገኛለን? 5። ስለዚህ ስንት ሆነ ማለት ነው? 495። ይሄ አባዝታችሁ ሞክሩ። እዚህም 999 የምትላለች እዚች ላይ አንድ እንቀንሳለን። ከ9 ላይ አንድ ስንቀንስ እዚህ ስንት ትሆናለች? 8። 8ን እዚህ እንጽፋለን። መሀል ላይ ስንት ዘጠኞች አሉ? 2 9 እነሱን አንነካም። መጨረሻችን 8 ደግሞ እዚህ ላይ ማንን እንቀንሳለን? ተቀንሳ የተገኘችውን 8። ከ9 ላይ 8 ስንቀንስ ስንት እናገኛለን? 1። ስለዚህ ስንት ሆነ ማለት ነው? 8991። አባዝታችሁ ሞክሩ። ከነዚህ ይሄ ነገር እቺ ነገር የምትሰራው ተመሳሳይ ለሆኑና ቁጥራቸው ተመሳሳይ ለሆኑ ቁጥሮች በ9 ለምሳሌ ቁጥራቸው ተመሳሳይ የሆኑ ቁጥሮች በ9 ሲባዙና የአንድ ቤት ይሄ ሲሆኑ ብቻ ነው። ከዛ ውጭ የሆነ ደግሞ ለምሳሌ እዚህ የታች ያለው 610 ሲባዛ በ9 የሚል አለ። 610ን በ9 ለማብዛት ቀጥታ አጭር መንገድ አለ። እንዴት ካላችሁኝ 610 ላይ አንድ ዜሮ መጨመር። እዚህ 610 ላይ 6 1 0 0 አንድ ጨመርን አይደል? እዚህ ላይ ስንት መቀነስ? ይሄን 610ን ብትቀንሱት የሚገኘው ውጤት ከብዜቱ ጋር የሚገኘው ውጤት ጋር ተመሳሳይ ነው። ስለዚህ ውጤቱ ምን ይሆናል ሲቀነስ? እዚህ ዜሮ ነው። ይሄን ብትቀንሱት ማለት ነው። 610ን እዚህ መቀነስ ትችላላችሁ። እዚህ 0 ይሆናል። እዚህ 6 እዚህ 10 ትሆናለች። ከ10 1 እዚህ 9። እችኛዋ 5 እችኛዋ ደግሞ ምን ሆናለች? ወደዚህ ስለሰጠች እቺ 0 ሆናለች። ከዚች ወደዚህ ስትሰጥ ደግሞ እቺ 10 ትሆናለች። ከ10 6 4 እዚህ ስንት ቀራለች? 5። ስለዚህ ምን ይሆናል ማለት ነው? 5490 ይሆናል። እቺ ለሁሉም ቁጥሮች የምትሰራ ናት። አንድ ዜሮ ጨምሮ ይሄኛውን ራሱን ቁጥሩ መቀነስ ማለት ነው። ይሄንን ይመስላል። አካውንታችን ፎሎ ማድረግ እንዳይረሳ።